ኢየሱስ ሆይ ፍቅርን አስተምረን። እድሮች ነበር እንዳና መሆን የለበትም። አይኖቻችንን ክፈቱ፣ ልባችንን ክፈቱ ሌሎችን ለማወቅ። ሁልጊዜም የምታስተምረው ወንጌሉ መውደድን አስተምረን። አይኖቻችንን ክፈቱ፣ ልባችንን ክፈቱ ወደ ድሆች። ሁልጊዜም የምታስተምረው ወንጌሉ ቀኑን ሙሉ የሚበላ አንድ ሀብታም ሰው ነበረ። ልብሱ ሐርና እሳት ነበር፣ ነገር ግን ልቡ ለፍቅር ተዘግቷል። አልዓዛር ድሃ በአጭር ተራበ፣ ብቸኝነት ነበረበት። ትኩር ላይ ፍርፋሪ እንዲወድቅ ብቻ እመኛለሁ። መውደድን አስተምረን። አይኖቻችንን ክፈቱ፣ ልባችንን ክፈቱ ወደ ድሆች። ሁልጊዜም የምታስተምረው ወንጌሉ። አንድ ቀን አለፈ፣ ሁለቱም ሄዱ። ድሃው ወደ አብርሃም እቅፍ ተመለሰ። ባለጸጋውም በመቃብር ውስጥ ስቃይ ቀና ብሎ አይቶ አለቀሰ። ቀዝቃዛ ውሃ ጠጥታ ጠየቀ። መውደድን አስተምረን። አይናችንና ልባችን ለድሆች ለመክፈት ሁልጊዜም ያስተማርከው ወንጌሉ። አብርሃም መመለሶ ባህረ ሰላጤው ለሁለት ተከፍሏል። ማንም ሰው እነዚህን ባንኮች መሻገር አይችልም። በዘመናችሁ ሁሉ ደስተኛ እንደሆናችሁ አስታውሱ፣ ድሆች ግን በእግዚአብሔር ተጽናኑ። የቀደመው ነቢይ ሙሴ ራሱ እንዲህ አለ፣ ፍትሃዊ ያድርጉ፣ ድሆችን ውደዱ። ይህንን የማይሰማ ሙታን ቢነሱ አያምኑም፣ አይጸጸቱም። መውደድን አስተምረን። አይናችንና ልባችን ለድሆች ለመክፈት ሁልጊዜም ያስተማርከው ወንጌሉ። ጌታ ኢየሱስ ሆይ መኖርን አስተምረን። ቃላቶቻችሁን ለማዳመጥ ሁሉንም ሰው መውደድ። በጠራህን ጊዜ ካንተ ጋር እንድንከበር ፍጹም በሆነችው መንግሥተ ሰማያት ውስጥ ከእንግዲህ መከራ አይኖርም።